ሰላም የዩቲዩብ ተከታታዮቻችን እንደምን አላችሁ? ዛሬ ደግሞ እንደተለመደው አዲስ ቪዲዮ ይዘንላችሁ መጥተናል። አብራችሁን ቆዩ። ዛሬ ልናሳያችሁ የሞከርነው በአንድሮይድ ሲስተም የሚሰራውን የኦዲዮ የመኪና የካር ኦዲዮ ሲስተም እንዴት ኢንስቶል ማድረግ እንችላለን ወይም ደግሞ ኢንስታሌሽኑ ምን ይመስላል የሚለውን ነገር ለማሳየት እንሞክራለን። አብራችሁን ቆዩ። በመጀመሪያ ይህንን ሄድ ዩኒት ወይም ደግሞ የኦዲዮ ሲስተሙ ሄድ ዩኒቱን ምን ሲስተሞች እንዳሉት ለማየት እንሞክራለን። ከዛ ደግሞ መኪና ላይ ስንገጥመው የትኛውን ተርሚናል ምን እንደሆነና ከምን ጋር እንደምናገናኘው ለምንነትስ እንደምንጠቀመው የምናይ ይሆናል ማለት ነው። በመጀመሪያ እዚህ አንድሮይድ ኦዲዮ ሄድ ዩኒት ላይ የምናገኛቸውን ተርሚናሎች ኦልሬዲ እዚህ ጋር ተሰክተው ስለሚገኙ መጀመሪያ እነሱን እናስለቅቅና ምን ተርሚናሎች ይዞ እንደሚገኝና ምን ተርሚናሎች እንዳሉት የትኞቹ ተርሚናሎች ውስጥ ምን ስራ እንዳላቸው በዝርዝር የምናይ ይሆናል ማለት ነው። እዚህ ጋር የምናየው ተርሚናሎቹን ከነቀልን በኋላ ሙሉ ለሙሉ ፊት ለፊት ላይ የምናገኘውን መኪናችን ፊት ለፊት ላይ የምንገጥመውን ስክሪን አንድሮይድ ስክሪን ይሆናል ማለት ነው። ስለዚህ አንድሮይድ ስክሪኑ ይህንን ይመስላል። አብዛኞቹ መኪኖች ላይ ያው በቅርጽ በመጠን ሊለያይ ይችላል። ነገር ግን የሚገኙት ሲስተሞች እነዚህን ይመስላሉ። እዚህ ጋር የምናየው ያው ፊውዝ ይኖረናል። ፓወር የምንሰጥበት ወይም ደግሞ የተለያዩ ፓወር ተርሚናል የምናገኝበት በጥቁር መደብ የሚገኘው ተርሚናላችን አለ። ከዛ በተጨማሪ እነዚህ በነጭ ኮኔክተር ደግሞ ያላቸው አሉ። ከዛ በተጨማሪ የጂፒኤስ የአንቴና ተርሚናሎችን ተጨማሪ እዚሁ ላይ የምናገናኝባቸው ተርሚናሎች ይኖሩናል ማለት ነው። እዚህ ጋር በዝርዝር ለማየት ስንሞክር እዚህ ጋር የምናገኘው ጥቁር ተርሚናል ያለውን የፓወር የምንሰጥበት ወይም ደግሞ ከቁልፍ ከባትሪ ፓወር የምንሰጥበት እንዲሁም ለስፒከሮቻችን ሲግናል የሚላክበትን ወይም ደግሞ ፓወር የምንሰጥበትን ተርሚናል ነው የምናገኘው። በመቀጠል እዚህ ጋር ደግሞ የምናየው ዩኤስቢ ተርሚናሎች ናቸው። መኪናችን ላይ ዩኤስቢ መሰካት ካስፈለገ ራሱ አንድሮይዱ ስክሪኑ ላይ ስለማይኖር ዳይሬክትሊ በኮኔክተር ሁለት ዩኤስቢ ማገናኘት የምንችልበት መንገድ አለ ማለት ነው። ስለዚህ አብሮት የሚመጣ ሁለት ዩኤስቢ ኬብል የምናገናኝበት ዩኤስቢ ተርሚናል ይኖርናል ማለት ነው። በቀጣይ ደግሞ እዚህ ጋር የምናገኛቸው የተለያዩ ዋይፋይ አንቴናዎች እንዲሁም ኦዲዮ እና ቪዲዮ ኢንፑት የምንሰጥባቸው ለአንድሮይድ ሲስተሙ ኢንፑት ሊሆኑ የሚችሉ ተርሚናሎች ይኖሩናል። በቀጣይ ደግሞ እዚህ ጋር የምናየው ተጨማሪ እንደ ሌላ ሲስተም ወይም ደግሞ አንድሮይድ ሲስተሙ ላይ መጨመር እንደምንችለው ሲስተም ብዙ መኪኖች ላይ አሁን ላይ እንደምታዩት ካሜራ አላቸው። የኋላ ሪቨርስ ካሜራ አላቸው። እሱ አክሰሰሪ እዚህ አንድሮይድ ሲስተም ላይ አብሮ ተጨምሮ ይመጣልናል ማለት ነው። እዚህ ጋር የምናገኘው ያው ካሜራውንና ጃኩን ይሆናል ማለት ነው። ፓወር እዚህ ይሄ ደግሞ የምናየው ከጃኩ በተጨማሪ ለካሜራው አዲሽናል ኢንፑት ሰፕላይ ቮልቴጅ የምናስገባበት ተርሚናል ይሆናል ማለት ነው። እዚህ ጋር የምናገኛቸው ደግሞ የተለያዩ የኦዲዮ እና ቪዲዮ ኢንፑቶች እንዲሁም ለአምፕሊፋየር ተርኖን የምናደርግበት ተርሚናል አለን። እንዲሁም አሁን እዚህ ጋር የምናያቸው ሁለት ኦክሲ ኢንፑት ወይም ደግሞ ኦዲዮ የምናስገባባቸው ወይም በጃክ መልክ ኦዲዮ ኢንፑት ካለን ከአንድሮይድ ሲስተሙ ጋር የምናገናኝበት መንገዶች አሉ። ከዛ በተጨማሪ ደግሞ እንዲሁም ስፒከሮቻችንን በጃክ የምናገናኝ ከሆነ እንዲሁም እነዚህን አውትፑቶች ኦክስ
አውትፑት የሚሉትን መጠቀም እንችላለን። እዚህ ጋር በጥቁር የምናየው ደግሞ ማይክሮፎን የምንጠቀም ከሆነ ማይክ እዚህ ላይ ነው የምንሰካው። እነዚህ ጋር የምናያቸው ቪዲዮ ኢንፑቶች አሉ ተጨማሪ። እንዲሁም እዚህ ጋር አረንጓዴ ላይ የምናየው ደግሞ የአምፕሊፋየር የምንሰጥበት ጃካችን ነው ማለት ነው። ቀጣይ ላይ ደግሞ ሌላው የሚመጣው ወይም አብሮት የሚገኘው ገመድ ከፊት ለፊት ከአንድሮይዱ ስክሪኑ ጀምሮ እስከ ኋላ ካሜራው ድረስ የሚደርስልን ረጅም ገመድ ነው። እዚህ ጋር ደግሞ የምናያት ከአንድሮይድ ሲስተሙ ጋር የምትገናኘውን ለጂፒኤስ የምንጠቀምባትን እቃ ይሆናል ማለት ነው። በደንብ እንድታዩት ያክል እዚህ ጋር የምታዩት ረጅም ኬብል ቅድም እንዳስረዳሁት በሁለቱም በኩል ተመሳሳይ አይነት የኬብል ወይም ጃኮች ናቸው ያሉት። ነገር ግን መሀል ላይ ረዘም ያለ ገመድ ይኖርናል ወይም ደግሞ ዋየር ይኖራል ማለት ነው። ይህ ገመድ የሚያስፈልገን ከፊት ለፊት ከኦዲዮ ወይም ደግሞ ከሄድ ዩኒቱ እስከ ኋላ ትራንክ ድረስ እንዲደርስልንና ገመዱ ለካሜራ እንዲጠቅመን ማለት ነው። ለካሜራው እንዲደርስልን ተዘጋጅቶ ይመጣልን ነው ማለት ነው። ስለዚህ እነዚህ ሁሉ እዚህ ጋር የምናገኛቸው አክሰሰሪዎች አብሮት የሚመጡ ይሆናል ማለት ነው። ስለዚህ መኪናችን ላይ ስንገጥም እነዚህን በሙሉ እንደየአስፈላጊነቱ የምንገጥም ይሆናል ማለት ነው። የትኛው ከየትኛው ጋር ይገጥማል ወይም ደግሞ እንዴት ነው ኮኔክት የምናደርገው የሚለውን ደግሞ በቀጣይ የምናይ ይሆናል። ተከታተሉን። ስለዚህ መጀመሪያ የምናደርገው የፓወር ተርሚናሉን መሰካት ይሆናል ማለት ነው። ስለዚህ የፓወር ኬብሎቹን ከኦዲዮ ወይም ደግሞ ከአንዝላሪ ሄድ ዩኒቱ ጋር ኮኔክት እናደርጋለን ማለት ነው። እዚህ ፓወር ኬብሉ ላይ ብዙ ተጨማሪ ኬብሎች እና አክሰሰሪዎች አሉን ከተለያዩ ሲስተሞች ጋር የምናገኛቸው። እንደምታዩት እዚህ ጋር የምታዩቸው ሁለት ተመሳሳይ አይነት ከለሮች አሉ። ሁለት የሆኑ ፔር የሆኑ አራት ፔር ገመዶች ነውና እነሱ ምንድናቸው? ለኦዲዮ ሲስተማችን ስፒከሮች የሚሄዱ ገመዶች ናቸው ማለት ነው። ስለዚህ እነዚህ ባትሪ፣ ግራውንድ፣ አክሰሰሪ፣ ባክ የሚል ተርሚናል እንዲሁም ኪዋን እና ኪቱ የሚባሉ ተርሚናሎች አሉን። እነሱ ተርሚናሎች ደግሞ ለምሳሌ ያክል ኪዋን እና ኪቱ የሚባሉ ተርሚናሎች የሚጠቅሙ ለምንነት ነው? መሪ ላይ የሚገኙ ፑሽ በተኖች እንደዚህ ስልክ ለማንሳት፣ ሙዚቃ ፕሌይ ፖዝ ለማድረግ የሚጠቅሙን ስቲሪንግ ሲስተም ላይ ወይም ደግሞ ስቲሪንግ ዊል ላይ የሚገኙ በተኖች ካሉ እነሱን ከነዚህ ተርሚናሎች ጋር በማገናኘት እንደ አማራጭ
መሪያችን ላይ ራሱ በተኖችን በመጠቀም ይህንን አንድሮይድ ሲስተም ለመቆጣጠር የሚያስችሉን ገመዶች ናቸው። ከዛ በተጨማሪ ባክ የሚለው ተርሚናል ለባክአፕ ካሜራ የሚያገለግለን ገመድ ይሆናል። ግራውንዱ ኦልሬዲ ከግራውንድ ጋር የሚያያዝ ወይም ደግሞ ይሄ ሲስተም ግራውንድ እንዲያገኝ የሚረዳን ተርሚናል ነው። ባትሪ ፖዚቲቭ ደግሞ ይህ ሲስተም ፓወር እንዲያገኝ የሚረዳን ከፖዚቲቭ ባትሪ ጋር የሚገናኝ ተርሚናል ነው። አክሰሰሪ ደግሞ በቁልፍ በኩል አልፎ ከቁልፍ ባትሪ ፖዚቲቭን የሚያገኝ ተርሚናላችን ይሆናል። ስለዚህ እነዚህን ተርሚናሎች በፓወር ኬብሉ ላይ የምናገኝ ይሆናል ማለት ነው። ከስፒከሮቹ በተጨማሪ የስፒከሮቹ 8 ገመዶች በተጨማሪ ማለት ነው። ሌላው እዚህ ጋር የምናየው የጂፒኤስ ኬብል የምናገናኝበትን ፖርት ነው። እዚህ ጋር የምናያት ጂፒኤስን ከአንድሮይድ ሲስተማችን ጋር ስናገናኝ ወይም ደግሞ ጂፒኤስ መጠቀም ካስፈለገ ይችን ማቴሪያል በዚህ በምታዩት ኬብል በኩል የምታገናኙ ይሆናል ማለት ነው። ከላይ ደግሞ የምታዩት አንቴና ወይም ኤኤንቲ የሚለው ተርሚናል ኦልሬዲ መኪናችን ላይ ከሚገኘው አንቴና ጋር ቀጥታ በፊቱን ኦልሬዲ ስታወልቁትና ይሄኛውን ስትሰኩ የምታገኙት የተርሚናል ኬብል አለ፣ የአንቴና ኬብል አለ። እሱን አምጥታችሁ እዚህ ኤኤንቲ የሚለው ኬብል ላይ የምታገናኙ ይሆናል ማለት ነው። እዚህ ጋር እንደምናየው የባትሪ ተርሚናሉን እና የአክሰሰሪ ተርሚናሉን በቁልፍ በኩል የሚያልፈውን የአክሰሰሪ ተርሚናል ከባትሪ ፖዚቲቭ ጋር አገናኝተናቸዋል። እንዲሁም የፓወር ኬብሉን ግራውንድ ተርሚናሉን ከባትሪ ግራውንድ ተርሚናል ጋር አገናኝተናል ማለት ነው። ስለዚህ የባትሪን ፖዚቲቭ ከአክሰሰሪ እና ከባትሪ ተርሚናል ጋር ስናገናኝ እንዲሁም የግራውንዱን የባትሪ የግራውንዱን ተርሚናል ከአንድሮይድ ሲስተማችን ግራውንድ ጋር ስናገናኝ ኦልሬዲ ይህ ሄድ ዩኒት ፓወር እና ግራውንድ እያገኘ ስለሆነ ቀጥታ ፓወር አፕ ማድረግ አለበት። እነዚህ ሲስተሞች ምንም ያክል የገጠምናቸው ባይሆንም ሙሉ ለሙሉ የገጠምናቸው ባይሆንም ስቲል ግን ፓወር እና ግራውንድ ስላገኘ ብቻ ይሄ ነገር ፓወር አፕ ያደርግና አንድሮይድ ሲስተሙ መክፈት ይጀምራል ማለት ነው። ስለዚህ መኪና ላይ በምናስተካክልበት ጊዜ ይህንን ግራውንዱን ከባትሪ ግራውንድ ጋር ወይም ከቦዲ ጋር የምናገናኝ ይሆናል። አክሰሰሪ የሚለውን ተርሚናል ግን ከምን ጋር ነው የምናገናኘው? ቁልፍ ጋር የምናገናኝ ከቁልፍ አክሰሰሪ ተርሚናል ጋር የምናገናኝ ይሆናል። ባትሪ ተርሚናል ደግሞ ከባትሪ ፖዚቲቭ ባትሪ ተርሚናል ጋር እናገናኛለን ማለት ነው። ስለዚህ እዚህ ጋር የባትሪ ተርሚናል እና የአክሰሰሪ ተርሚናል ከባትሪ ፖዚቲቭ ጋር አገናኝተን ቼክ ለማድረግ እንሞክራለን ማለት ነው። ይህ ሲስተም ባትሪ ተርሚናል እና አክሰሰሪ ተርሚናል ፖዚቲቭ ሲያገኙና ግራውንድ ደግሞ የፓወር ተርሚናሉ ግራውንድ የሚያገኝ ሲሆን ይህ አንድሮይድ ሲስተም ፓወር አፕ ማድረግ አለባት ማለት ነው። ስለዚህ እሱን ለማየት እንሞክራለን። ስለዚህ እዚህ ጋር እንደምታዩት አንድሮይድ ሲስተሙ ፓወር አፕ እያደረገ ይገኛል። እዚህ ይህንን አንድሮይድ ሲስተም ብሎ ከከፈተ በኋላ አክቹዋሊ ይሄ አንድሮይድ የሚለውን ጽሁፍ በፈለጋችሁት የመኪናችሁ ብራንድ ሲከፍት የእናንተን የመኪና ብራንድ እንዲቀይር ማድረግ ትችላላችሁ። ስለዚህ ይሄ ከስተማይዝ መደረግ የሚችል ጽሁፍ ነው ማለት ነው። ስለዚህ ይሄ ግን አዲስ ስለሆነ ራሱ አንድሮይድ ብሎ ነው የሚከፍተው ማለት ነው። ስለዚህ እዚህ ጋር እንደምታዩት አንድሮይድ ሲስተሙ ከፍቷል።
የፖዚቲቭ ተርሚናል እና የኔጌቲቭ ተርሚናል እስካገኘ ድረስ ምንም ሲስተም ባንጭንበትም ወይም ደግሞ ኮኔክት ባናደርገውም በካሜራውም ኮኔክት ባናደርገውም የተለያዩ ኦዲዮ ሲስተማችንን ኮኔክት ባይደረግም ኦልሬዲ አንድሮይድ ሲስተሙ ግን ፓወር አፕ ማድረግ ይችላል ማለት ነው። ስለዚህ ከዚህ በኋላ እነዚህን ተጨማሪ ሲስተሞች ኮኔክት አድርገን ደግሞ እነዚህ ሲስተሞች እዚህ አንድሮይድ ሲስተም ላይ እንዴት እንደሚሰሩ ለማየት እንሞክራለን ማለት ነው። ስለዚህ በቀጣይ እነዚህን ተጨማሪ አክሰሰሪዎች ደግሞ ለመሰካት እንሞክራለን ማለት ነው። ወይም ሰክተን ያላቸውን ነገር ለማየት እንሞክራለን። በመጀመሪያ የባክአፕ ካሜራውን እንዴት ኢንስቶል እንደሚደረግ ወይም ደግሞ ኮኔክት እንደሚደረግ ለማየት እንሞክር። የባክአፕ ካሜራው ላይ አንድ የፓወር ተርሚናል እና አንድ ደግሞ ጃክ ወይም ደግሞ ቪዲዮ አውትፑቱን ወደ አንድሮይድ ሲስተማችን የሚያስገባልን ሁለት ተርሚናሎች ይኖሩናል። እዚህ ጋር ደግሞ እንደምናየው የተለያዩ ተጨማሪ ጃኮች አሉ። እነሱ የኦዲዮ ኢንፑት እና ኦዲዮ አውትፑት ስፒከሮች ካሉን እንዲሁም ደግሞ በጃክ የሚገናኙ ኢንፑቶች ካሉን እነዚህን ኢንፑቶች ተጠቅመን መስራት እንችላለን። እንዲሁም ተጨማሪ አምፕሊፋየር የምንጠቀመው ከሆነ እነዚህን ተርሚናሎች የምንጠቀም ይሆናል ማለት ነው። ነገር ግን እነዚህን ተርሚናሎች ባንጠቀምም በኖርማል ስፒከር ፓወር ኬብሉ ላይ ባሉት እነዛ 8 ኬብሎች ብቻ ስፒከራችን እንዲሰራ ማድረግ እንችላለን ማለት ነው። ሌላው እዚህ ጋር የምናያቸው ቅድም እንደነገርኳችሁ ለባክአፕ ካሜራ የሚጠቅሙን ቪዲዮ ኢንፑት የምናደርግባቸው ጃክ አለ። እዚህ ጋር እንደምናየው አጠር ብለው ደግሞ የሚገኙት የዋይፋይ አንቴናዎቻችን ይሆናሉ ማለት ነው። ስለዚህ የባክአፕ ካሜራችንን ስናገናኝ መጀመሪያ ረጅሙ ኬብላችንን ወይም አንዱን ሳይድ የቪዲዮ ኢንፑታችን ላይ እንሰካለን ማለት ነው። ጃኮቹን እናገናኛለን። ከጃኮቹ ጋር አንድ ቀይ ተርሚናል ትርፍ ትኖራለች ማለት ነው እዚህ ጋር እንደምናየው። ስለዚህ በዛኛውም ሳይድም ልክ እንደዚሁ ጃክ ይኖረናል። እንዲሁም በጎን በኩል የወጣች ቀይ ፖዚቲቭ ተርሚናል አለችን ማለት ነው። ስለዚህ በመጀመሪያ በአንደኛው በኩል የቪዲዮ ኢንፑታችን ላይ እንሰካለን። በኢን ዘ አዘር ሳይድ ደግሞ በሌላኛው ሳይድ ከካሜራችን ጋር ከካሜራችን ጃክ ጋር እናገናኘዋለን ማለት ነው። የካሜራችን የጃክ ፖርት እና ሁለተኛ ደግሞ የፓወር ፖርት አለው፣ የፓወር ኬብል አለው። የፓወር ኬብሉን ከቀይ ተርሚናሎች ጋር እናገናኛለን። የቪዲዮ አውትፑቱን ደግሞ ከቢጫው ጃክ ጋር እናገናኘዋለን ማለት። ስለዚህ በዚህኛውም በኩል እንደምታዩት ቀይ የወጣች አዲሽናል ተርሚናል እናገኛለን ማለት ነው። ስለዚህ ይችን ቀይ ተርሚናል የካሜራው ፓወር ቀይ ተርሚናል ጋር አንድ ላይ ሸንት በማድረግ ሁለቱንም አንድ ላይ ሸንት አድርገን እናስቀምጠዋለን ማለት ነው። ይሄ ሸንት የተደረገ ሁለት ከጃኩና ከካሜራው አውትፑት ከካሜራው ኢንፑት የሚሰጥልን ሁለት ቀይ መስመሮች የባትሪ ፖዚቲቭ መስመሮች ናቸው። ስለዚህ ከነዚህ ሁለት ቀይ መስመሮች ባትሪ ጋር ሲገናኙ ወይም ደግሞ በተለያየ መንገድ ፓወር ሲያገኙ ካሜራውን አክቲቬት ያደርጉታል። ካሜራውን ብቻ ሳይሆን አክቲቬት የሚያደርጉት የካሜራው ኢንፑት በኩል በካሜራው ኢንፑት ቀዩ ተርሚናል በኩል የሚገባው ለካሜራው ፓወር የሚሰጥልን ሲሆን ከጃኩ ጋር የተገናኘው ሁለተኛው ቀይ ተርሚናል ግን ለአንድሮይድ ሲስተማችን ባክአፕ ካሜራው እየሰራ እንደሆነና ስክሪናችን ላይ ባክአፕ ካሜራ እንድናይ ምንድነው አፕሩቭ የሚያደርግልን ይሄ ኮንትሮል የሚያደርግልን ኬብል ነው ማለት። ስለዚህ ለካሜራውም ለአንድሮይድ ሲስተሙም ባትሪ ፖስት በሚንሰጥበት ጊዜ በእነዚህ ሁለት ቀይ ተርሚናሎች ካሜራውም አክቲቬት ይደረጋል። እንዲሁም የአንድሮይድ ላይ ያለውም የባክአፕ ሴቲንግ አክቲቬት ይደረጋል። ስለዚህ ካሜራው ሲሰራ አብሮ ስክሪናችን ላይም በካሜራው ላይ የሚታየውን ኢንፑት ወደ ስክሪናችን የሚመጣ ይሆናል ማለት ነው።
ይህንን እነዚህ ሁለት ቀይ ፖዚቲቭ ተርሚናሎች እንዴት ነው ሪቨርስ ስንፈልግ እነዚህን ሁለት ቀይ ተርሚናሎች ፖዚቲቭ መስጠት የምንችለው የሚለውን ደግሞ ለማየት ስንሞክር ከብዙውን ጊዜ ከሪቨርስ መብራት ጋር ወይም ደግሞ ከኋላ የምናገኘው ነጭ ወይም ደግሞ መኪናችን ሪቨርስ ላይ ስናድርገው የሚበራው ነጭ ተርሚናል አለ። እሱ ነጭ ተርሚናል ላይ ከሱ ነጭ ተርሚናል ፖዚቲቭ ኬብል ጋር ወይም ደግሞ ፖዚቲቭ ዋየር ጋር እናገናኘዋለን። ምን ማለት ነው? እኛ ሪቨርስ ላይ ስናደርግ የምናገኘው እዚህ ሪቨርስ ላይቱ ላይ አብሮ ስለሚበራ፣ ስለዚህ መብራቱ ሲበራ አብሮ ለነዚህ ለካሜራውም ለአንድሮይድ ሲስተማችንን ፖዚቲቭ ኢንፑት ባትሪ ተርሚናል እኩል ከመብራቱ እኩል ይሰጠልናል ማለት። ስለዚህ መብራቱ ሲበራ እኩል አንድሮይድ ሲስተማችን መኪናችን ሪቨርስ ላይ እንዳለ ያውቃል ማለት ነው። በዚህ መንገድ ሪቨርስ ካሜራችንን እንዲሰራ ማድረግ እንችላለን ማለት ነው። ስለዚህ እንዴት እንደሚሰራ አብረን ለማየት እንሞክር። በተጨማሪም የኦዲዮ ሲስተማችንን ለመተካት ያክል እዚህ ጋር አንድ ስፒከር አምጥተን ከአራቱ የስፒከር ተርሚናሎች መካከል አንዱን ወስደን አንዱን ፔር ኦፍ የስፒከር ተርሚናሎች ወስደን ቼክ ለማድረግ እንሞክር። ስለዚህ እዚህ ጋር እንደምንመለከተው የሪቨርስ ካሜራችን ሁለት ቀይ ተርሚናሎች የባትሪ ፖዚቲቭ በምናነካበት ጊዜ ወይም ደግሞ መኪና ላይ ሲሆን ከሪቨርስ መብራት ጋር በምናገናኝበት ጊዜ ሪቨርስ በምናደርግበት ጊዜ ማርሹን የኋላ መብራት ሲበራ አብሮ እነዚህ ሁለት ቀይ ተርሚናሎች የባትሪ ፖዚቲቭ ስለሚያገኙ ቀጥታ እዚህ ጋር እሱን ዲሞንስትሬት ለማድረግ ያክል ባትሪ ፖዚቲቭ እነዚህ ሁለት ተርሚናሎች ስንሰጣቸው ካሜራችን መስራት ይጀምራል ማለት ነው። ስንለቀው ኦልሬዲ ከሪቨርስ ስናስወጣው ወይም ደግሞ ፖዚቲቭ ስናሳጣው ወደ ነበረበት የሚመለስ ይሆናል። ድጋሚ ሪቨርስ ላይ ስናደርግ ወይም ደግሞ ፖዚቲቭ ሲያገኙ እንዲሁ ወደ ካሜራ ሞድ ይቀየራል ማለት ነው። ሌላው ደግሞ እዚህ ጋር እንደምናየው የተለያዩ ሴቲንጎችን እዚህ አንድሮይድ ሲስተም ላይ ማግኘት እንችላለን። ለምሳሌ ያክል ሚረራችን አንዳንድ ጊዜ ስንገጥመው የግራውን ወደ ቀኝ የቀኙን ወደ ግራ እንደዚህ አቀያይሮ የሚያሳይበት ጊዜ ይኖራል እና እዚህ ጋር ሴቲንግ ውስጥ በመግባት ሬር ሚረር የሚለውን ዳይሬክሽኑን እንዲቀያየርልን ወይም ደግሞ በትክክለኛው መንገድ እንዲያደርግልን ማስተካከል እንችላለን። የተለያዩ ከለሮቹን ኤልኢዲዎቹን ሁሉን ነገር መቀያየር እንችላለን። ከዛ በተጨማሪ ኢሉሚ የምትለዋ ተርሚናል ካለችን ኢሉሚን ከመብራት ሲስተማችን ጋር ወይም ደግሞ የማታ መብራት ሲስተሞቻችን ጋር በማገናኘት ልክ የማታ መብራት ወይም ደግሞ ይሄ ሄድ ላይት ወይም ደግሞ ቴል ላይት በምናበራበት ጊዜ አብረው እንዲበሩ ከፈለግን እዚህ ጋር የምናገኛቸው ሳይድ ላይቶቻችን ወይም ኢሉሚኔት የሚያደርጉት ላይቶች
አብረው እንዲበሩልን ከፈለግን ኢሉሚ የምትለዋን ተርሚናል ከመብራት ሲስተም ጋር ወይም ከላይቲንግ ሲስተም ጋር በማገናኘት አብራ ልክ ዳሽቦርድ የቴል ላይት ስናበራ አብሮ ዳሽቦርድ እንደሚበራው ሁሉ የዚህም ኦዲዮ ሲስተም አብሮ እንዲበራ ማድረግ እንችላለን ማለት ነው። ካልሆነ ደግሞ ሁልጊዜም እንዲበሩ በሴቲንጉ መሰረት ሁልጊዜም እንዲበሩ ማድረግ እንችላለን ማለት ነው። እስኪ አሁን የገጠምናቸውን ሲስተሞች በአጠቃላይ ቼክ ለማድረግ እንሞክር። እዚህ ጋር እንደምታዩት የሪቨርስ ካሜራው መስራቱን ቼክ እናደርጋለን። ከዛ በተጨማሪ ስፒከሩንም አንዳንድ ለው ላይ የተጫኑ ሚውዚኮችን በመክፈት ይሰራል አይሰራም፣ የገጠምንበት መከል ትክክል ነው አይደለም የሚለውን ነገር ቼክ እናደርጋለን ማለት ነው። ለዛሬ ያዘጋጅንላችሁ የቪዲዮ ይህንን ይመስል ነበረ። ሌላ አውቶሞቲቭ ነክ እንዲሰራላችሁ የምትፈልጉት ሲስተም ካለ ኮሜንት ላይ አሳውቁን። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የዩቲዩብ ቻናላችን ቤተሰብ ይሁኑ። እናመሰግናለን። በሌላ ቪዲዮ እንገናኝ።